ነገሩ የጀመረው በአንድ ካሜራ ነበር። ዶክተር ኖ በመባል የሚታወቀው ቲክቶከር አንድ ጊቫዌ ያዘጋጅና ላሸነፈው ሰው ካሜራ ይሸልመዋል። ታዲያ ካሜራውን የወሰደው ልጅ 1 ዓመት ቆይቶ የሰጠው ካሜራ እንደማይሰራና እንዳታለለው ቪዲዮ ሰርቶ ይለቃል። አንዴ ይሄን ቪዲዮ አይተነው እንምጣ። ካሜራ አስታውሳችሁ ካላስታውሳችሁት ይሄን ቪዲዮ አይተን እንመለስ። አንዴ እስቲ ፈገግታ እና ይሳጋችሁ አሪፍ ፈገግታ ዶክተር ኖ እንደዚህ አይነት ነገር ያው ላይክ አንተ ላይ እንዲደረግ የማትፈልገው ነገር ሰው ላይ ማድረግ ስለደበረኝ ነው። ይሄ ካሜራ ጊቫዌ ስታወጣ ወይም ስታዘጋጀው እንደማይሰራ እርግጠኛ መሆን ነበር። እኔ እውነት ልይዞኝ ነው እዛ ድረስ ሄጄ ኮሜንት ላይ ሳይቀር እየጻፍኩ የተቀበልኳቸው እልህ ስለያዘኝ ነው እንጂ አስፈላጊ ሆኖ ያን ያክል ለመናገር ይሄ ካሜራ ከተቀበልኩት ቆይቶ ግን ያው ባየሁት ቁጥር ስለምናደድ ዶክተር ነው እንደዚህ አይነት ነገር አንተ ላይ እንዲደረግ የማትፈልገው ነገር ሰው ላይ ማድረግ በጣም ስለሚያናድድ ነው። አንተ ላይ ደግሞ ተደርጎ ስታለቃቅስ ስለነበረ ስለሰማሁ ብዙ ቪዲዮም ስላየሁ እሱም ቪዲዮ ቆይቷል፣ ግን ባየሁት ቁጥር ስለምናደድ ነው ይሄን ቪዲዮ ለመስራት ቅርታ አድርግልኝ። ይሄን ቪዲዮ ለዶክተር ነው እቺ የ15 ደቂቃ እውቅና ፍላጎት ካልሆነ በስተቀር የዛሬ አመት የወሰድከውን ዕቃ አመት ጠብቀህ እንደዚህ መናገር ቢያስደብረኝም በስሜ መደራደር ስለማልወድ እውነት ዕቃው አልሰራ ብሎ አስቀይሞ ከሆነ ነገውኑ ጠዋት አውጥተህ ካሜራውንም ኬዙንም ድቅቅ አድርገህ ትሰብረዋለህ። እኔ ይሄን ተካልሃለሁ። ወዙማ አክሽን ካሜራ 6 ይባላል። ውሃ ውስጥ ይሰራል። ከ400 ምናምን እስከ 500 ምናምን ዶላር ነው። እኔ ነገውኑ አውጥቼ እሰጥሃለሁ። ግን ያኔ እንኳን ስሰጥህ የምስጋና ቪዲዮ ያልሰራህልኝ ሰውዬ በአሁኑ 5 የምስጋና ቪዲዮ እንድትሰራ ፈልጋለሁ። በውስጥ ብታናገረኝም ለውጥ አልነበረውም፣ ግን ጀስት እያሰብኩት ዝም ብዬ ከምተኛ ብዬ ነው። ነገ እስከ 4 ሰዓት ተኩል ድረስ ድቅቅ አድርገህ እየሰበርክ ካላሳየኝ ውሸትህን ነው ማለት ነው። የእውቅና ጥማት ነው። ሪፖስት አድርጌልሃለሁ፣ ያልደበረኝም ስቶሪም አደርግልሃለሁ ከፈለግ ችግር የለውም። እንዳልኩ ድቅቅ አድርገህ ኬዙንም ካሜራውንም ሰብረው እውነት ካልሰራልህ ስበረው። እኔ ይሄንን ተካልሃለሁ። ካሜራውን የተቀበለውም ልጅ እንደታዘዘው ካሜራውን እየሰበረ ቪዲዮ ይሰራል። ደግሞ ኬዙን ያልከው አይደል እና እግዚአብሔር ያሳያችሁ። እንግዲህ አሁን እንደ ወፍጮ ቤት ዱቄት እያደቀቀው የምታዩት ከዚህ በፊት የዛሬ አመት ከአመት በፊት ወይም የዛሬ አመት የቀን ስራ ሰርቶ አይደለም፣ ለፍቶበት አይደለም፣ ተሸክሞ አይደለም፣ የሌላ ሰው ገጽ ላይ ሄዶ ላይክ ኮሜንት እና ሪፖስት ስላደረገ የተሸለመው ካሜራ ነው። ሽንት ቤት ሆኖ ሪፖስት ያርገው፣ ጠንቋይ ቤት ሆኖ ኮሜንት ያርግ፣ ቤተክርስቲያን ሆኖ ያርግ፣ ምን ሆኖ ያርግ የምናውቀው ነገር የለም፣ ግን ስላሸነፈ ሰጠው። አሁን ከአመት በኋላ ባትሪው አልሰራም አለኝ ብሎ እንደዚህ ብሎኝ ነውና የ$500 ካሜራ ገዛልሃለሁ ብየው ነው። ባይ ዘ ወይ የበጉን ለምድ ገና ለበስኩት እንጂ ተኩላነቱ አልወጣልኝም። በእኛ አባባል ምን ይባላል መሰለ? የቆጡን አውርድ ብላ የቆለጧን ጣለች። ለማለኝ በሰማይ ሆላንድ ዳይሪ ምናምን የሚባሉ ተረቶች አሉ። ድሮም እጄ አመድ አፋሽ ነው፣ ያረኩለት ሰው ሆኖልኝ አያውቅም። ለዛም ነው እግዚአብሔር አርፈህ ለሌላቸውን አብላ ደግፍ ምናምን የሚለው። ይሄ ሁሉ ከአይፎን 11 ተጨማሪ በዚህ 3 ሳምንት ውስጥ የሚወጡ ጊቫዌዎች ነበሩ። አሁን የገባኝ ነገር ምንድነው? ላንተ ካሜራውን እልክልሃለሁ። ምኑን ነው የምልክልህ መሰለ? ሊንኩን እልክልሃለሁ የት እንደሚገዛና በቃሌ መሰረት ደግሞ የካሜራውን ስክሪንሻት ላምኔት ምናምን አስደርጌ ያለህበት ድረስ እልክልሃለሁ እንጂ ያረግልኛል፣ ይልክልኛል፣ ይገዛልኛል ብለህ አስበህ ከሆነ ጅል ነኝ እንጂ ሞኝ አይደለሁም። ጭራሽ እንዳታስብ፣ ተሳስተህ እንዳታስብ። ከዚህ በኋላ ነበር በዶክተር ኖና ጠቢቡ ሰለሞን በሚል ስም በሚታወቀው ልጅ መካከል ጸብ የተፈጠረው። ጋይስ ይሄን ቪዲዮ እንግዲህ ለዛ የበግ ለምድ ለለበሰ ተኩላ ለዶክተር ኖ አድርሱለት፣ ሜንሽን አድርጉት። ይሄን ካሜራ እንግዲህ ከዚህ በፊት የሆነ ልጅ እንዳሰበረው ይታወቃል። ከልጁ ጋር ግን እዚህ ጋር እንደምታዩት አውርተን ይሄን ካሜራ ባለፈው በሰራው ቪዲዮ
ልልክለት ነው። አሁን ከደቂቃዎች በኋላ ሄዶ ኤርፖርት ይቀበላል። ሶ አብረን እንውጣ እንላክለት። ፋሚሊ ሌትስ ጎ። ጠላትህ ጠላት ወዳጅህ ነው ብለውኝ ነበር አንድ አባትና አሁን ነው ያ ነገር እየገባኝ ያለው። በነገራችን ላይ ዶክተር ነው ማለት ነው በጣም ተንኮለኛ ሰው ነው። ተንኮለኛ ማለት ነው ልጅ አንተ ተንኮለኛ ነህ። ስማ ማይሰራ ነገር ባይሆን በዚህ ልክ አይወጣም ሰው ሚዲያ ላይ ባይዘ እንተዋወቃለን። ሚዲያ ላይ ያለን ሰዎች ማለት ነው ተንኮል መስራት የመጨረሻ እዚህ ምድር ላይ ቀላል ነገር ነው። አርጌ ላሳይ ይችላል ካንተ ተሽዬ ማለት ነው። ተንኮልን ግን ጥሩነን ነው የሚከብደው። ልንገርህ አንተ ደግሞ ልጁን ላሰበርከው ማለት ነው ባይዘው እኔ ጎፕሮ ካሜራ አለች እዚህ ጋር ማለት ነው እና ባይዘው እኔው ይሰራል ላሳይ ይሄው ከኋላም ከዚህ ጋር የሚቀርጸል ይሄው ኢቭን ፊቴን ሲያሳይ ማለት ነው እና ይሄን ማለት ነው እኔ ጋር ኦልሞስት ወደ 6 ወር ምናምን በላይ ተቀምጧል። ጥቂት ቪዲዮ ቀርጫለሁ ግን አልሰራውበትም። ሶ ይሄን ያሰበረህ ልጅ ማለት ነው ኢንቦክስ አርገኝ። እኔ ያለሁት ጅማ ነኝ። ነገ ወይ በፕሌን አሊያም ደግሞ ማለት ነው በመኪና እልክልሃለሁ የሚመች ቦታ ሂደህ ትወስዳለህ። ገባ? መልካምነት መስራት ነው ሰው የሚያሳድገው እንጂ ተንኮል ለተንኮል ካንተ በላይ ተንኮለኛ እንደሆንኩኝ በደንብ አሳያለሁ። ሶ አድብ በቃ ወሬ እንዴት ወንድ ልጅ ያወራል? ነገሩም እየተባባሰ በመሄድ በሚዲያ መሰዳደብ ጀመሩ። በነገራችን ላይ ሁለቱም መልካም ስራ በመስራት የሚታወቁ ሲሆን በግል ክፋት ያለባቸው ልጆች አይደሉም። ስማይ ብራዘር ምላስ ገዘም አንተም ከጆሮ ዘንድሮ የበዛው የወንድ ወይዘሮ ፍሩኛ ይባልም እንግዲህ ኃይሌ እግዚአብሔር ነው። ግን አንተ ገና ለገና በጅማ በአይሮፕላን እዚህ ለመምጣት ብለህ በአይሮፕላን ለመሳፈር ብለህ ይሄን ያህል አፍ መካፈቱ አልታየኝም። ከምር ግን ትደባደባለህ። እንደው እና እንኳን እንጣላ ብለህ ቻሌንጅ የሚያደርገኝ ካለ ምግብ መብላት ማለት ነው መወዳደር ማለት ነው። ትናንት እኮ ምግብ መብላት መሽቀዳደም ምናምን ይሽቀዳደመኝ ካለ ምናምን ስትል የነበርክ እኮ አሳማ እኮ ነህ ትናንት። ከዛ ቪዲዮ ቀጥሎ ነው የሰደብከኝ። ላይክ እንዴት ነው ከአሳማነት ወደ ድብድብ? እንከባበር ማነው ሰላም እንከባበር። እላፊ እንደዚህ አልመጣሁብህም። እንከባበር ግን አይ ፒፒፒ ምናምን የምታበዛ ከሆነ ደግሞ እመቤቴ ትሁን እንዴ ኮላውት እንዲህ ነው እንዴ? ታዲያ ከብዙ ጊዜ በኋላ ጠቢቡ ሰለሞን በሚል ስም የሚታወቀው ልጅ ለአንዲት እናት የበጎ አድራጎት ስራ እየሰራላቸው እንዳሰበው ማድረግ ያቅተዋል። ከዚህ በኋላ የተፈጠረው ነገር በጣም ያስገርማቸዋል። ይሄ ልጅ አንድ ሰሞን ምንም ባንግባባም ብዙ አይነት ንትርኮች ውስጥ ብንገባ እኔ በራሴ ጉዳይ ማለት ነው ሚዲያ ሊወጥቼ ክርስቶስን አለቅሳለሁ ብዬ አላቅም። አንድ ቀን ማለት ነፉግነት ነው። ስለዚህ ከዚህ በኋላ ይሄን እንድታቁ ምሰራው ቪዲዮ ማለት ነው በጣም ስለከፋይ ነው። በነገራችን ላይ ምናልባት ይሄን ቪዲዮ አይታችሁ እንደ ቻንስ ልታገዙኝ ልረዱ የሚፈልጉ አዲስ አበባም ያላችሁ ትልቅ ሚዲያዎች ይኖረናል። ኧረ ተው ልጄ፣ የፈጣሪ ስራ አይታወቅም። ያላንተ በስተቀር ማናለኝ? እንደምንም ብለህ ተባብረህ አስተባበሩ። የሆነ በጎ ስራ እየሰራ አይቼዋለሁ ለማዘራችን እና ደክሞ ታክቶት ነው መሰለኝ አቆማለሁ ምናምን ሲል እያየሁት ነበር። አዶን ነው ጥሬን ካልናከው አሁን ያለው ጅማ ነው። ጠቢቡ ሰለሞን ና ከቻልክና እኔ እዚህ እቀበልሃለሁ። ምናረገውን እናረጋለን፣ ችግር የለውም። በመናግዝ እናግዛለን። ያን ሁሉ ጸባችንን ወደ ጎን ብለህ እንደማንኛውም ሰው መታረቅ እንችላለን ብለን ካሰብክ ና አዲስ አበባ። እኔ እዚህ የንጉስ አቀባበል አረግልሃለሁ። ከኛ ጋር ጊዜ ታሳልፋለህ። መደረግ ያለበትን እናረጋለን። ምንም ቢሆን ለሰው የሚጥር ሰው እንደጋገፋለን ነው የምልህ። ምንም ባትመቸኝም በፊት እሱን ወደ ጎን አድርገን ችግር የለውም ለሌላ ሰው ለማዘር አላማ አድርገን እንቀጥላለን። በደንብ እንግባባለን። ስንግባባ ደግሞ ሜቢ እንመቻች ይሆናል፣ አይታወቅም። ስለዚህ እስቲ ና ከቻልክ ና። ቴንክ ዩ ብሮ። ጋይስ መጥቷል። ተዘጋጅ። ከፊቱ ሁኚ እንጂ አንቺ። ዌልካም ታቢቡ ትችላለህ ነው
እናንተ ብትሆኑ ጠላታችሁን በምን ትበቀሉታላችሁ? መረጥኩት በኔ በቀል ስታይል አይፎን 17 ፕሮ ማክስ 1 ቴራባይት ብሰጠው ምን አይነት ሪያክሽን ያሳያል የሚለው ነው። ሌትስ ጎ። ምግብ ምናምን እስከሚመጣ ማይክ ላርግልሽ። ከዛ በኋላ እንትን እናደርጋለን። የኮላብ የሆነ ጭፈራ ቪዲዮ ምናምን እንሰራለን። ጭፈራ ዶክ እኔ እንደዛ አይነት ቪዲዮ ባልሰራ ግን ደስ ይለኛል። ከይቅርታ ጋር ማለት የማዘር ጉዳይ አሳስቦ ነው። አዎ እግዚአብሔርን በቃ የመጣሁበትም ጉዳይ ለሷ ስለሆነ እኔ ምንም አይነት ቪዲዮም መስራት የደበረኝ በቃ ባለፈው ያው ግዴታ እንደተቀበልከኝም ሰው እንዲያውቅ ነው። ግን የሚያሳስበኝ ደግሞ የሷ ነገር ነው። ማርያምን በጣም አንድ ነገር ልንገር፣ አምነህ እዚህ ድረስ መታላል። ማርያምን የኢትዮጵያ ሕዝብም አያሳፍረንም። ያው ካሜራ ላይ ነው እሱ አያሳስብ፣ በእኛ በኩል እንጨርሰዋለን። እግዚአብሔርም አለ። አሁን ግን የጠራው ዋናው ምክንያት ማለት ነው ካሜራማን እቃውን ስጠኝ ለወዳጅ ያሉን ከፈለክ 256 ከፈለክ 512 ከፈለክ 1 ቴራ ያልተነካ መርጠ መውሰድ ትችላለህ። ምንድነው ያንተን መርጠ ውሰድ። አቀልለ እማምላክን ያንተን እማምላክን ኪዳነ ምሕረትን ያንተን። እስቲ እግዚአብሔርን በል እናቴ ትሙት እግዚአብሔርን የምርን ነው የዛሬን ያሳድረኝ ያንተን የፈለከው መርጠው ሰደ ራስን ያ አንድ አይነት ከለር ልክፈት ክፈት ካላም ይሄው ክፈት እያስክልኝ በደም ራስ ክፈት። በምን ልክፈተው? ቁልፍ ይዛል ኪስ ውስጥ ማንኪያ ላዝጋ በቃ አምነ እዚህ ድረስ መጣል። እኛም ማናሳፍረው ቤተሰቦቼ የማያሳፍሩ ቲኬቱን ይገዛል፣ የማዘርን ቤት ይሰራል። እስከዛ ግን ለበጎነት ላሰብክበት እስከዛሬ ለተጣላንበት መድረክ ላይ ለተሰዳደብንበት እኔ በበኩሌ ይቅርታዬ እንድትቀበለኝ ያውል በኢየሱስ አረላስ የምርህን ነው? ማምላክን ያንተ እኔ ምንም ቃል የለኝም። አያሳስብሽ። ወንድምነት ለመቼ ነው? አያሳስብሽ። ማም ሶሪ ለሁሉም። ኧረ በጭራሽ እኔ ይቅርታ ማምላክን ቴንክ ዩ በጣም እሺ። አምነህ መምጣቱ ለኔ ትልቅ ነገር ነው። ሌላው ትርፍ ነው። ላጪ ከዚህ በኋላ የስልክ ባለቤት ነሽ። ልክፈተው ክፈተው። አፕል ምልክቷ አለች ካሜራ። ኢየሱስ ባይዘዌ በህይወቴ ማለት ነው ስጦታ ሲሰጠኝ ሁለተኛ ሰው ማርያም እግዚአብሔር ገና አልኩሽ። ከፎሎወሮች ጋር ሆነን ደግሞ የማማን ቤት እናሰራለን። እሱንም እንደሱ እናቴ ናትና ህይወቷን የሰጠችኝ ባይዘ ምንም ኢቭን የፈለገ ስጦታ ምናምን የተሰጠ ቪዲዮ አታገኝብኝም። ኦኬ እና ምንድነው ለማለት ነው በቃ እኔ በህይወቴ ማረሰው ለኔ ትልቁም ብለው ጭራሽ ጠብቄ ያላቅም እንደዚህ ይሆናል ለትኬትና ለትኬት ነው የምትወት የማዘር ምንድነው 6ኛ ክፍል እያለሁ ነውና አሞኝ ወባ ሆስፒታል ፌንት አረጋኝ ነበርና እሷ ገጠር አስተማሪ ነበረች። እግዚአብሔርን ነው የምልህ ጠፍቼባት ለሳምንት ምናምን ስልክ ሳታገኘኝ ቀርታ ሞቷል ምናምን ብላ መርዝ ውጣ ነበረ። እሷም ከሞት ነው የተረፈችውና በቃ ይሄው ስጦታ። ከዛ በኋላ ምንም አይመስለኝም ስጦታ። ይሄው እግዚአብሔር ይሄው በቃ የዛሬን ያሳድረኝ በህይወቴ እንደዚህ ደስ ብሎኛል። ባይዘው የኔ 16 ነው ግን እኔ እሱን ልሰደው እሺ ነው በጭራሽ ማምላክን ነው ይመች አንዴ ቴንክ ዩ ልበልሽ። ለማንኛውም ገና ታሪክ እንሰራለን እንዳታስብ ሻባት ይመች። እናንተ ይህንን በቀል እንዴት አያችሁት? ሐሳባችሁን በኮሜንት ላይ አስቀምጡልን። ወቅታዊና ጠቃሚ ጉዳዮች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ።